ሰላም ውድ ተመልካቾቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰብስክራይብ አድርጋችሁ የምትመለከቱኝ አመሰግናለሁ። ያላደረጋችሁም ሰብስክራይብ በማድረግ ሁሌም የሚለቃችሁ ቪዲዮዎች ወደ እናንተ እንዲደርስ ኦል ኖቲፊኬሽን የምትለውን ተጫኗት ማለት ነው። ዛሬ ደግሞ በአራተኛ ቪዲዮ ለየት ባለ ርዕስ ይዤ መጥቻለሁ። ለእህቶቼ የሚሆን የመዳም ቅመሞች ያው እኔም ስላለፍኩበት ነው። ምን ነው እነኝህን ባወቅኳቸው እነኝህ ሰው በነገረኝ ብዬ እዛ ቦታ ላይ ሆኜ ራሴን የጠየኩባቸውን ነገሮች ለአንዳንድ እህቶቼ መልእክት ለማስተላለፍ ነው። በተለይ አዲስ ሆናችሁ ለምትሄዱት በየትኛውም አረብ ሀገራት ይሁን ሳውዲም ይሁን ዱባይ ይሁን ጆርዳን ይሁን በቃ በአጠቃላይ ሰባቱም ሀገራት አረብ ሀገራት ብለው ስለሚጠሩ አዲስ ለሆንን ደግሞ በጣም የምንቸገርባቸው ባለማወቅ ሶሻል ሚዲያ ተጠቃሚ ባለመሆናችን የምንቸገርባቸው ነገሮች አሉ። ከነሱ ቢያንስ ይጠቅማችኋል፣ ወሳኝ ነው ብዬ ያሰብኳቸውን ይዤ መጥቻለሁ ማለት ነው። በመጀመሪያ ጊዜ ይዤላችሁ የመጣሁት ምንድን ነው፣ ወደ አረብ ሀገራት ስትሄዱ እህቶቼ የራሳችሁ የሆነ የአካውንት መክፈት አለባችሁ። ኢትዮጵያ ሆናችሁ ዝግ አካውንት ትከፍቱና ወይ እናታችሁ ወይ እህታችሁ ወይ ወንድማችሁ እኔ አምነዋለሁ ወይንም አምናታለሁ ያላችሁትን ሰው ቡኩን ትሰጣላችሁ። እናንተ ከዛ ስትልኩ እዚህ ያሉት ደግሞ ቼክ ያደርጉላችኋል ማለት ነው። ብዙን ጊዜ ግን ለእናታችሁ ብታደርጉት እመክራለሁ ብዬ አስባለሁ። አንዳንዴ ብር በጣም አስቸጋሪ ነው፣ በጣም ይፈትናል እና እንዳያጠፉባችሁ እናንተ ደግሞ እዚህ መታችሁ እንዳትቸገሩ፣ ሁለተኛ ደግሞ ወደ ስደት እንዳትሄዱ ማለት ነው። ይሄንን አድርጉ። በሁለተኛ ነገር ደግሞ ብራችሁን መቆጠብ አለባችሁ እህቶቼ። ብራችሁን መቆጠብ አለባችሁ ስላችሁ እሱ ጋር በቃ አረብ ሀገራት ሆናችሁ የተለያዩ አስቤዛዎች ያስፈልገናል። አስቤዛዎች ስል ምንድን ነው እራሳችን የምንጠቀምባቸው እንደ ቅባት፣ ሻምፖ፣ ኮንዲሽነር፣ ሳሙናዎች፣ አንዳንድም ነገሮች የሚያስፈልጉ ልብሶችን ሊሆኑ ይችላሉ። እነሱን የምናወጣቸውን ነገሮች መቆጠብ ማለት ነው። ለምሳሌ የወሩ ወይ አንዴ መግዛት ይሻላል። የወሩን አንዴ ከገዛችሁ ሌላውን ምንም ወጪ ስለሌለባችሁ ሴቭ እያደረጋችሁ ለቤተሰብ ግዴታ መላክ ካለባችሁ ደግሞ ለቤተሰብ የምትልኩትን ይህን ለቤተሰብ ግማሹን ለእኔ ብላችሁ የቤተሰብና የራሳችሁ በዝግ አካውንታችሁ የራሳችሁን ነው የምታስገቡት። ኢትዮጵያ መታችሁ የምትጠቀሙበትን ለቤተሰብ ደግሞ በሌላ በቤተሰብ ነው መጠቀም ያለባችሁ ማለት ነው። በኋላ ላይ እንዳትቸገሩ። ለቤተሰብ በምትልኩ ሰዓት ደግሞ ብር ማለት ነው አሁን ሁሌ ማስለመድ የለባችሁም። በዓል በመጣ ጊዜ ማስለመድ የለባችሁም። እነሱን ታሰንፏቸዋላችሁ፣ ከእናንተ እጅ እንዲጠብቁ ታደርጓቸዋላችሁ። በዛ ጊዜ እናንተ በቃ ወይ ለእነሱ አትጠቅሙም ወይ እናንተ አትጠቀሙም። ማድረግ ካለባችሁ የሆነ የማይጠፋ ነገር ነው ማድረግ ያለባችሁ እና እንደዛ በማድረግ ብራችሁን ቆጥቦ ማለት ነው። ሶስተኛ ነገር ደግሞ ስልክ በብዙ አለማውራት ነው። አሁን ትንሽ ጀዋላለች እሷ መጃን ይመጀን እና አንዳንድ እህቶቼ እኔ በስራ ላይ ካጋጠመኝ ነገር ምንድን ነው እንደዚህ ሂጃብ ይጠመጥሙና ስልካቸውን እዚህ ስልካ ጆሯቸው ላይ ያደርጉና ሲሰሩ ማውራት ነው፣ ሲበሉ ማውራት ነው። በቃ ላይክ እኔ መዳም ራሱ አንዳንዴ ስጠራ የማይሰሙ እህቶች አሉ ከስራ የሚባረሩ እና እንደዛ ማድረግ የለባችሁም። ሲጀመር ረጅም ወሬ አያስፈልግም። ማውራት ካለባችሁ ከስራችሁን ከጨረሳችሁ ወደዛ ለቤተሰብ አስፈላጊ ለሆነ ለጓደኞቻችሁ እንጂ በሰፊው ስላገኘው ብላችሁ ብዙ ሰዎችን ማውራቱ ተገቢና ጠቃሚ አይደለም። እናንተም ስራ ያስወጣችኋል። ብዙ ባወራችሁ ሰዓት ብዙ ስህተቶችን ልትፈጥሩ ስለምትችሉ ብዙ ስልክ ላለማውራት መሞከር አለባችሁ ማለት ነው። አራተኛ ነገር ደግሞ ምንድን ነው ደሞዝ ሲወጣ ያው ሰርተን ለፍተን ደሞዝ ስናገኝ አብዛኞቻችን ሁላችንም ማለት እንችላለን ደስ ነው የሚለን እና
ስለዛ ያየኑ ሁሉ የኛ ማድረግ እንፈልጋለን። ልብስ ስናይ፣ ጫማ ስናይ፣ ሌላም ነገር ስናይ መግዛት እንፈልጋለን። እንደውም የማረሳው ነገር እኔ ከገጠመኝ እኔ በራሴ ኦንላይን ላይ እንደዚህ በጣም የሚያምሩ ልብሶችን ሳይ ይሄንን ካልገዛው ላለው እኔ ደግሞ ኮንትራቴ ገና 2 ዓመት ነው እንደሄድኩ ያንን ልብስ አየው። ያንን ልብስ ገዝቼ ባስቀምጠው አንደኛ ሲቀመጥ ይበላሻል፣ ሁለተኛ ነገር ፋሽኑ ያልፍበታል። ስለዛ ያንን ብር ገዝቼ ከማስቀምጥበት ብሩን ባስቀምጠው የበለጠ ጥቅም አለው። ማድረግ ባለብኝ ሰዓት ያንን እገዛለሁ ማለት ነው እና በእቅድ ብናደርገው መልካም ነው። በመቀጠል ደግሞ አሁን አንዳንዴ ምን አለ መዳም ቤት ያለው ምግብ አልመች ሲለን፣ ያው ብዙ ጊዜ ሩዝ ነው አልመች ሲለን በደሞዜ ገዝቼ ልብላ ምንል አለን። ይሄ እኔ አልደግፈውም እህቶቼ። ለምን አልትደግፍም ብትሉኝ የፈለኩትን ልበላ ልጠጣ ልለብስ አይደለም ወደ ስደት የሄድኩትኝ። ሰርቼ አግኝቼ ደስ የሚለውን ህይወት ቤተሰብ መሰርታለሁ፣ ቤተሰቦቼን አስተዳድራለሁ ብዬ ነው ከሀገር የወጣሁት። የሆነ አላማ አለኝ እና ያንን አላማ ለማሳካት ደግሞ ሴቭ ማድረግ አለብኝ። እዛ ምግብ ካለ ሌላ ተጨማሪ ምግብ አያስፈልገንም። ለምግብ ብለን ወጪ ባናወጣ መልካም ነው። ወጪ አናውጣ ማለት ሳይሆን አስበን ብናደርግ ለማለት ነው። ሶስተኛ ነገር ደግሞ ምንድን ነው? በቀጣይ ደግሞ ምንድን ነው? እራሳችንን ንጽህናችንን መጠበቅ አለብን። ሻወር መውሰድ አለብን። ፀጉራችን መታጠብ አለብን። ምክንያቱም ማንታጠብ ከሆነ በጣም ሙቀት ስለሆነ ያ ሙቀት ደግሞ ላብ ጠረን ይመጣል። በዛ ጊዜ ለእኛም ምቾት አይሰማንም፣ መዳሞቻችንም ደስ አይላቸውም ማለት ነው። በመቀጠል ደግሞ ጤንነታችሁ ላይ በጣም ማተኮር አለባችሁ፣ በጣም ማለት ነው። እኛ ከዚህ ወደ ስደት የምንሄደው ሰርቼ መጥቼ እኖራለሁ ነው። አሁንም ደጋሜ ስለዛ እዛ ቦታ ላይ ሆነን ጤንነታችን ካልጠበቅን 24 ሰዓት ብትሰራ እነሱ ይበቃሻል፣ አረፍ በይ፣ ደከመሽ አይሉም። እኛንን ለራሳችን ማሰብ ያለብን እና በምን ያህል ሰዓት ብሰራ ምን ያህል ሰዓት ባርፍ ብለን ለስራችን ታማኝ ሆነን ጊዜውን ማመቻቸት የኛ ኃላፊነት ነው ብዬ አስባለሁ። ለስራችን ታማኝ መሆን አለብን። የወደቀ እቃ ቢኖር አሁን በብዙ አይነት ይፈትናሉ። አንዳንዶች ካሜራ ያደርጋሉ። ካሜራ መፍራት የለብንም። በቃ እኛ ለስራ እስከሆንን የመጣነው ዝም ብለን ስራችንን መስራት ነው። ምግብ በሰዓቱ መብላት አለብን። ውሃ መጠጣት፣ በተለይ ፈሳሽ ነገር በጣም ያስፈልጋል። ስራ በሚበዛ ሰዓት እግራችን ስንቆም ደማችን ወደ ታች ስለሆነ የሚወርደው ያ ደማችን ወደ ኩላሊት ህመምተኛ ሊያደርገን ይችላል። ስለዛ ትንሽ እረፍት ማድረግ፣ ትንሽ ቁጭ ማለት፣ ውሃ መጠጣት፣ ስትተኙ ደግሞ እግራችሁን ብትችሉ በሞቀ ውሃ ዘፍዘፍ ታደርጉትና ሙቅ ውሃ ታደርጋላችሁ። ሻምፖ ሌሞን መጀመሪያ ቫዝሊን ተቀቡና ከዛ እሱን ትንሽ ለደቂቃ ካደረጋችሁት በኋላ ቫዝሊን ካልሲ አድርጋችሁ ተኙ። ስትተኙ ደግሞ እግራችሁን ትራስ አድርጉለት። ያን ስትሰሩ ቆማችሁ በነበረ ሰዓት ደግሞ ወደታች ስለሚወርድ ወደ ላይ እንዲሰበሰብ ያደርጋችኋል። እሱን ነገር አድርጉ ማለት ነው እህቶቼ። ራሳችሁን ጠብቁ። በመቀጠል ደግሞ በሌላ ርዕስ ይዤላችሁ የምመጣ ይሆናል። ጥያቄ አስተያየት ካላችሁ እቀበላለሁ። አብራችሁን ስለቆያችሁ አመሰግናለሁ። ሰናይ ጊዜ